ነዳጅን በዝቅተኛ ዋጋ የምትሸጠው ኢትዮጵያ ናት ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረዋል። ኢትዮጵያም እንግዲህ ከሌሎች ከአፍሪካ ሀገሮች አንጻር ስትታይ በዝቅተኛ ዋጋ የምትሸጠው ኢትዮጵያ መሆኗን ጭምር ነው ጠቅላይ ሚኒስትሩ እየተናገሩት። ለምሳሌ ጅቡቲ በ269 ብር ነዳጅን ስትሸጥ ኬንያ ወይም ደግሞ ናይሮቢ በ220 ብር እንዲሁም ደግሞ ካምፓላ በ218 ብር ነዳጅን ይሸጣሉ። ከነዚህ ሀገራት አንጻር ሲታዩም እንግዲህ ኢትዮጵያ በ129 ብር ብቻ ነዳጅን እንደምትሸጥ ጭምር ነው ጠቅላይ ሚኒስትሩ ይህንን እየተናገሩት። ኢትዮጵያ እንግዲህ በአጠቃላይ በአንድ ዓመት ከግማሽ ውስጥ የነዳጅ ዋጋ ለ7 ጊዜ ብቻ ነው የቀያየረችው። ይህም ነገር እንግዲህ በዝቅተኛ ዋጋ ከሌሎች አፍሪካ ሀገሮች እየሸጠች ነዳጅን እያመረተች ወይም ደግሞ ነዳጅን በተለየ መንገድ በዚህ ዋጋ መሸጧም እንግዲህ በዝቅተኛ ዋጋ እንደምትሸጥ እንደሚያሳይ ጭምር ነው ጠቅላይ ሚኒስትሩ በአጽንኦት እየተናገሩት። ጠቅላይ ሚኒስትሩ አክለውም እንግዲህ የነዳጅ ዋጋ በዓለም ከ$60 እስከ $90 እየተሸጠ እንደሆነም ጭምር አንስተው በመካከለኛው ምስራቅ እንዲሁም ደግሞ በተለያዩ ሀገሮች ላይ በተፈጠሩ ችግሮች ምክንያት የነዳጅ ዋጋ በዚህ ያክል ሲጨምር ኢትዮጵያ ግን በከፍተኛ ሁኔታ ያልጨመረች ሀገር እንደሆነች ጭምርም ነው እየተናገሩ የሚገኙት። ነገር ግን ኢትዮጵያ ውስጥ የሚታየው የነዳጅ እጥረት ወይም ደግሞ በየአካባቢው ላይ የሚታዩ ሰልፎች በስግብግብ ነጋዴዎች አማካኝነት የተፈጠረ እንጂ በሌሎች ምክንያቶች እንዳልሆነ ጭምር ጠቅላይ ሚኒስትሩ ለመጠቆም ሞክረዋል። በዚህ ሌሎች ጉዳዮች በድጋሚ መልሳለሁ። የፕላስ ምልክቷን መጫናችሁን አትርሱ። መልካም ቀን ይሁንላችሁ።